ጾመኛ ሁለት ቦታ ላይ ይደሰታል አሉ። አንደኛው ኢዛ አፍጣራ ያፈጠረ ጊዜ ጾሙን በመሙላቱ ያንን አንድ ቀን ጾም በመጨረሱ የአላህን ትእዛዝ በመጠበቁና ከረሃብ ከዋጥን ደግሞ ሲቋረጥ አንጀቱ ሲርስ እጅጉን ይደሰታል። ኢፍጣር ሰዓት ማስደስቶ የለም አይደል? ሁለተኛውና ዋናው ደስታ ደግሞ አላህ ዘንድ ሲገናኝ ነገ የውመል ቂያማ እጅጉን ይደሰታል የጾሙን ምንዳ ሲያገኝ። ጾመኞች አላህ የተለየ በር አዘጋጀላቸው። ረያን የተባለ የጀነት በርን አላህ አዘጋጅቶላቸዋል። ረያን ጀነት ውስጥ 8 የጀነት በሮች አሉ። በሁሉም በር ሁሉም ይጠራል። የሰደቃ በር አለ፣ የጂሃድ በር አለ፣ የሰላት በር አለ፣ የጾምም አለ። እንደው በሁሉም ይጠራ የሚገባ ይኖራል እንዴ ብለው አቡበከር ሲጠይቁ አንተ ልትሆን ትችላለህ ብለውታል። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የተቸገረን የረዳ ሰደቃ ያወጣ? አቡበከር እኔ አሉ። ዛሬ ማን ነው የጾመው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመን የጠየቀ? አቡበከር አሁንም እኔ ነኝ አሉ። ዛሬ ማን ነው ጀናዛን የሸኘው የቀበረው? አቡበከር እኔ ሲሉ 4 ነገር በአንድ ሰው ላይ አይሰባሰብም ጀነት የገባ ቢሆን እንጂ። ስለዚህ እኛ የምንጠቀምበት ረመዳን ላይ ኸይር ስራ፣ የታመመን መጠየቅ፣ የተቸገረን መርዳት፣ ቀብር ካለ ቀብር ላይ መሄድ ይበልጡን እንድናስታውስ ያደርገናል። ቀብር መዘየር፣ የሞቱ ሰዎችን እዛች ቦታ ላይ ስንቀብር እንደዚሁ አፈር ለብሶ ስንመለከት ነገም የኔ ተራ ነው፣ እዚሽ ጉድጓድ ውስጥ ገባለው፣ አፈር ለብሳለው የሚለው እሳቤ ሲመጣ ይበልጥ ተቅዋ የሚባለው ነገር አላህን እንድንፈራ ወደ አላህ እንድንቀርብ ያደርገናል።